ጽንፈኞች የትም አሉ በኦሮሞም ወገን አክራሪዎች ይኖራሉ በአማራም ወገን አክራሪዎች ይኖራሉ ነገር ግን ከሁለቱም በኩል የሚሰሙ ነገሮችን እንዴት ታያቸዋል አንተ እንደገና መልሶ ሊበረዘን ይችላል ወይ ብለህ ታስባለህ እንደገና መልሶ ዋጋ ሊያስከፍለን ይችላል ብለህ ታስባለህ በዛም በዚህም ያሉት እንቅስቃሴዎች እንዴት ታያቸዋል ተከባብረው ማንንም ሳይዘልፍ ማንንም ሳይነካ ሐሳብን ብቻ ከተጨቃጨቅንም ከተጣላንም ሐሳቦች ላይ ብቻ እንዲሆን ምን ትመክራለህ እውነት ነው እንዳነሳሽው ሁለቱ ህዝቦች ያላቸውን ግንኙነት አይተናል ኖርማሉ ማህበረሰብ ጋር ችግር እንደሌለ አይቻለው በአይኔ ምናልባት ከላይ ያሉ ሌቶቹ ጋር አንዳንድ አክቲቪዝም ስራ የሚሰሩ ሰዎች ጋር ትንሽ ኃይል የተሞላበትና ያን ግንኙነት ሊያሻክር የሚችል አይነት ነገር ባህሪያ ያለው ታች ህዝቡ ጋር ግን የለም ስለዚህ ይሄን በኃላፊነት ቢታይ ከስሜት ወተን ብናየው ወደሚያጋጩ ነገር ከመሄድ ወደሚያጣሉ ነገሮች ከመሄድ ተከባብረን ወደ መደማመጡ ብንሄድ ምንድነው እንደዚህ የሚያካረረን የሚለው ነገር ቁጭ ብለን ብናይ በውይይት ቢፈታ ደስ ይለኛል ስሜት የማየው ነገር አንቺ በተረዳሽ መልኩ ነው የተረዳሁት እኔም ጥሩ ብያላስብም ምክንያቱም አብሮ የኖረ ህዝብ ነው እንግዲህ ስላነሳሽው ነው ስሜቱ እንደዚህ አይነት ስሜት አለ ስለተባለ እኔም ስለምረዳው ነው እንምለውና ታች ያለው ህዝብ ጋር ችግር አለ እኛ ጋርም ወደ እነሱ ጋርም ያለ ስለዚህ ህብረተሰቡ ጋር ችግር ከሌለ ከላይ ሆነን ይሄን ነገር ምን ሞክር ሰዎች ትንሽ ከስሜት በወጣ መልኩ ብንረዳና ትንሽ በኃላፊነት ስሜት ብንንቀሳቀስ ጥሩ ነው የሚል ቅድም እንዳነሳሁልሽ ነው ነገሩ አሁን የኤርትራን ጥሩ ምሳሌ ነው በጥሩ አግንተና ያነሳሽው የኤርትራ መንግስትና የኢትዮጵያ መንግስት በዛ ሰዓት በስሜት ወደ ጸብ የሚወስዱ ነገሮችን በስሜት ገፍተው ወደ ጸብ አንገባ ኑሮና በተከባበረ ስሜት በመወያየት መከፈል የሚገባውን ነገር በጠረጴዛ ዙሪያ በመምከርም ቢያደርጉት ኑሮ ያ ስህተት አይፈጠርም ያ ጉዳት አይመጣም ስለዚህ ህዝቡ ሲለያይ የተላቀሰው ነው ያል ሲገናኙም አልቅሷል ምንድነው ምክንያቱ አብሮ የኖረ ሊለያይ የማይችል ህዝብ ስለሆነ ከዛም የተወለዳለ ከዚህም የተወለደ እርስ በርስ ስለተዋለደና አብሮ የኖረ አንድ አይነት ህዝብ ስለሆነ ማለት ነው አሁንም ኃላፊዎች መሪዎችም በዛ ስሜት እንዲያዩት የሚፈልገው ከዚህ መማር ስላለብን ነው ስለዚህ በኃላፊነት በወደ ሰፊነት በተረጋጋ ስሜት ነገሮችን ካላየን በስተቀር እኛ ምን መራ ሰዎች ያው ራሴ እንደ መሪ ላይ ሳይሆን እኔ አርቲስት ነኝ የሚመሩ ሰዎች ወደ ሰፊ ሆነው በተረጋጋ መንገድ ነገሮችን ካላዩ የሚመራው አካል ቢረብሽ ምንም ምክንያት ሊያቀርብ አይችልም ከላይ የሚመራው ዘራፍ የሚል ከሆነ ከታች ያለው ቢ አይገርምም ከላይ ያለው ምንድነው አቅጣጫ ማስያዝ የሰከነ ሲሆን አቅጣጫ ሲሰጥ ነው ጥሩ ውጤት ሊመጣ የሚችለው ስለዚህ ከስሜት እና ጭብጨባ ከመጠበቅ ለነን ክፍለ ዘመኑ የሚጠይቀውን በእውቀት በመሻል በሐሳብ በላይነት ምክንያቱም የአንደኛ ክፍለ ዘመኑ የሚጠይቀውን በመሳሪያ በመናምን አይደለም መሳሪያ የመጨረሻው አማራጭ ነው የሚሆነው መሳሪያ ደግሞ ወንድሙ ላይ ያነሳል ብዬ ስለማላስብ ማለት ነው እንዲህ አይነት ስሜት ውስጥ እንዳይከተን በኃላፊነት እንስራ የሚል መልእክት ነው ማስተላለፈው ከስሜት ወተን በተረጋጋ መልኩ ምክንያቱም ዋጋ ያስከፍላል ቅድም እንዳልሽ ዋጋ ሊያስከፍል ይችላል አብሮ የኖረን ህዝብ ሊያጋጭ የሚችል አይነት የኔ ይሻላል ያንተ ይሻላል የኔ ከዚህ የተሻለ ነው የሚል አይነት ስሜት ምናልባት ከሆነ ከባድ ነገር ውስጥ ልንገባ እንችላለን ኃላፊዎች ክልል የሚመሩ ሰው ይሁን ከላይ ሀገር የሚመሩ ሰዎች እኔ መመራው ህዝብ ከዚህ የተሻለ ነው ጀግና ነው ምናምን ብለው የሚገልጹትን ነገር ትንሽ ቢያስተካክሉት ደስ ይለኛል ምክንያቱም የሁሉም አካባቢ ሰው ጀግና ነው ምንም ሁሉም ፈሪ ህዝብ የለም እኔ መመራው ክልል ካለ እኔ መመራው ህዝብ ፈሪ ነው ብዬ ልገልጽ አልችልም ስለዚህ እንደዛ ከመግለጽ የክልሌን ህዝብና ሁኔታ በተለይ መግለጽ ይችላል ስለዚህ ስንገልጽ አንዳንድ ጊዜ ስሜታዊ ሆነን መግለጽ እንደሌለብን በኃላፊነት ስሜት መምራት አለብን የሚል ስሜት የሚኖረኝ በዛ ነው ምክንያቱም አንተ የምትመራውን ህዝብ ጉዳይ ወይም ታሪክ ለድርድር አላቀርብም የሚል አይነት ስሜት ኃይለ ቃል የሚመስል አይነት ነገር መጠቀም አግባብ ነው ብዬ አላስብም ምክንያቱም ሌላውንም አካባቢ ያስነሳል ወይ ደግሞ የዚህ አካባቢ ሰው ደግሞ እኛ አስፈሪነን የሚል ፈሪ ህዝብ ስለሌለ ማለት ነው የሚል ስሜት ስለሚፈጥር በሰከነ ነገሮች እንኳን ቢመጡ በጥበብ ነው ሀገር የሚመራው በጥበብ በኃላፊነት ስሜት ወደ ሰፊ ሆነው መምራት አለባቸው የሚል ምክር ይሰጣል ለአርቲስት ቅርብ የለም ሀገሩን በመቃኘትና ቶሎ ነገሮችን በመረዳት አንተ በሙያ ውስጥ እንዳለ ሰው እንደ ሀገር ለውጥ አለ ትላለህ ምንድነው ለውጡስ ለውጡ ከየት ይጀምራል ካልሽኝ ሐሳብን በነጻነት ከመግለጽ ይጀምራል ለውጥ አለ ብዬ ስል
ትናንት እኮ እናውቃለን አይደለም ሰው አንድ ነገር ለመናገር እንኳን ግራ ቀኝ አይቶ በሽኩቻ ነው የሚናገረው አይደለም። የተሻሻሉም ደግሞ ብዙ እንትኖች አሉ። የጸረ ሽብር ህጉ ምናምን እንዲነሳ ተደርጓል። በብዙ ነገር ሊገልጽ ይችላል። ዛሬ ግን ማንንም ሳትፈራ ማንንም ሳትጠይቅ ድምፅን ከፍ አድርገህ የፈለግከውን ነገር ትናገራለህ። ይሄም ለውጡ ያመጣው አንድ ነገር። ከዚህ ጋር በተያያዘ ለውጡ ያመጣውን ነገር ስናወራ እስረኞች ነበሩ፣ በማንነት የሚታሰር ነበረ። የዚህ አይነት ሀሳብ አራማጅ ነው ተብሎ እስር ቤት የሚገባ አለ። ስለዚህ እስር ቤት ገብቶም ስንት መከራ የሚደርስበት አለ። ጤነኛ ሆኖ ገብቶ እግሩ ተቆርጦ የወጣ ሁሉ ሰው አለ። በክራንች ሀሳቡን እንኳን ለመግለጽ የሚቸገር ሰው አለ። አሁን ቫይብሬት እንደዚህ እየተንቀጠቀጠ የሚናገር የነበረው ሰው ሁሉ ያ ሁሉ በደል የደረሰው እስር ቤት ነው። ያን ነገር ሁሉ አጋልጦ ተሻሽሏል ተብሎ ተለውጠናል ተብሎ ይሄን ሁሉ የተወ ነው። ከዚህ በኋላ ሀሳብን በነጻነት በመግለጽ የሚደርስብህ ችግር የለም ተብሎ ዋስትና የሰጠ ነው። ስለዚህ ይሄን ለውጥ ብለን ካልተቀበልነው ታዲያ የቱ ነው ለውጥ? ለውጥ ደግሞ ሂደት ነው። በአንድ ጀንበር ከሆነ ጫፍ የሆነ ጫፍ አንመጣም። የትራንዚሽን ሂደቱም እንደዛ ነው። ሪፎርምም እንደዛ ነው። በአንድ ጀንበር ሁሉ ነገር ተለውጦ አይደለም። በሂደት እየታየ ይለውጣሉ። የምናየው ነገር ነው። የምናስታውሰው ነገር ካለ በመጀመሪያው 100 ቀን ውስጥ ዓለም የዘገበው ኢትዮጵያችን እንደ አስገራሚ ነገር የተናገረው ነገር በ3 ወር ውስጥ የተሰሩ ነገሮችን በእያንዳንዱ ቀን ብሬኪንግ ነበር። የሚሻሻሉ ነገሮች፣ የሚወጡ ነገሮች፣ የሚፈቱ ውጭ ያለንን ነገር ከውጭ ጋር ያለንን ነገር ዲፕሎማሲውን በ3 ወር ውስጥ የተሰራው ነገር ከ27 ዓመት ጋር ሁሉ የተነጻጸረ እስኪያስገርመን ድረስ ሄደ ለውጥ አለ። ይሄን ለውጥ ብለን ካልተቀበልን ታዲያ ምን አይነት ለውጥ ነው? ለውጥ የለም። ያው እንግዲህ 27 ዓመቱን ለውጥ ብቻ ነው የምንቀበለው የሚሉ ሰዎች አሉ። የግል ስሜታቸው ነው። ይሄንንም እንዲሉ ለውጡ ስለመጣ ነው ይሄን ሐሳብ እኮ የምትገልጸው። ትናንት እንደዚህ ማለት አትችልም ነበር። ስለዚህ እንደውም አንድ እንትን አይቻለሁ። አንድ ጓደኛችን ለውጥ የለም ለውጥ አለ ከተባለም የ27 ዓመቱን ነው አክሴፕት ማድረገው